እየተካሄደ ያለ ጥረት ነው። ሱሱን ወደ ቢዝነሷን ከፍ ለማድረግ በማስጠንቆል እንትን መተት በማሰራት ምናምን እሱ ይሄ ነው፣ ውሸት ነው። ሱሱ ባሏ ነው። ባሏ ይወሰልታል፣ ይጣላሉ፣ ጥሏት ይሄዳል። ኢቭን ባሏ ጥሏት እንዳይሄድ ከእሷ ጋር እንዲቀመጥ ሄዳ ጠንቋይ ቤት ያስጠነቆለችበት ናት ሱሱ። ሱሱን አሁን እንደ ብጽዕት አድርጎ ለመግለጽ ሱሱ ምስኪኑ ምናምን አድርጎ ለመቅረጽ የሚካሄደው ጥረት ውሸት ነው። ሱሱ ማለት ከሽማግሌ አረብ ጋር ትዳር መስርታ ባሏን ደግሞ ውጪ ተከራይታ ስታኖር የነበረች ይሄ የቤሩት ሴቶች ታሪክ ነው። ሲጀምር ደግሞ ማለት ነው ባሌ ሄደብኝ የምትለው ይሄ ሳሁን ክብር ሆኖ ነው እንደ ወንድ ባልሽ የገዛ ባልሽ ያ ገነቷ ይሄ ኖርማል አይደለም። ሲጀምር ሰርታ ያገኘችውን እንዳለ እየጋበዘችበት ሁሌ እየጨበሰችበት እየተንዘላዘለችበት ከጨረሰች እንዴት ነው ጭንቀት የማይዛት? እንዴት ነው ማትጨልለው? ምን ቀጥሎ ደግሞ አየሽ ባልሽ በድግምት ኃይልና ቢሉን ከፍለሽለት ቤት አጽድተሽ እግር ለሰሽ የምታኖሪው በሱም ኃይል መቀመጥ ሳይችል አንቺ የገነባሽውን እንዳለ ገንዘብሽን ቢዝነስሽን በሴቶች አዘርፎ ሀገር ቤት ስትሄጂ የሚጠብቅሽ ከሆነ እንዴት ዲፕሬሽን ስትረስ ዲፕረስድ ነው መሆኑ? ስትረስ እንዴት አያመጣም? ባልሽን እንኳን በፍቅር መያዝ አቅቶሽ ጠንቋይ ቤት ሄደሽም የለም በድግምትም ልታስይዥ የሞከርሽ ሴት ነሽ። ሱሱ ማለት እኮ ባሌን ደረሳችሁብኝ ብላ ባለፈው ቀጥቅጠዋት እኮ እዛ ቤሩት ውስጥ ማለት ነው ደም በደም አድርጓት የሚጥሏት ሱሱ ተደራጅታ ሰውን የምታስደበድብ የነሱሱ እንትን እኮ እንኳን ለአበሻ ለአረብ ለዛ ሀገር ለሊባኒስ የሚባሉት ሰዎች ራሱ ሴፍ ያልሆኑ ግሩፖች ናቸው። ማን የቄራው የሚባለውም ራሱ በእንደነዚህ ሀበሾች አይደል ተደብድቦ ሉጋማፉ ሊያበጁለት እና ሱሱን ብጽዕት ለማድረግ የሚካሄደው ርቀት እኔ ያልተመቸኝ ሁሉም ሴቶች እዛ ውስጥ ያሉት ጋለሞታዎች፣ ዘልዛላዎች፣ ለራስ ክብር የሌላቸው ጠንቋያሞች፣ የህይወት የህሊና ልዕልና የሌላቸው ሁሉም ዱርዬ፣ ሌባ፣ ትራሽ። እንግዲህ እዛ ሀገር አሉት የተባሉት የቤሩት ሴቶች እንደዚህ ከተባሉ ሌሎቹ ምን ይባላሉ? እንግዲህ ማይታወቁት ሌሎቹማ ሌላ ሀበሻ ሴትን የሚያሳርዱ ቆሻሾች ቤሩት የሚኖርበት ሀገር እንዳልሆነ ዛሬ ተረዳው። ቆሻሻ ገንዳ እንደሆነ ዜድ ራሱ አይተሽ እኮ ይመሰክራል። እንዲላ ገንፈሯን ማዶ ጥላ ላይፍ ላይ 24 ሰዓት እንትን እንዲህ ሲነግሩኝ እኮ የቤሩት ልጆች እኔ ባይዘው ቤሩት በጣም ማቃቸው ልጆች አሉ እና ሲነግሩኝ እንዴ እዛ እኮ የሚያስፈራው ሰፈሯ የዜድ እኮ ሂጂ እኮ አልተናገረችኝም፣ ወንድን አትናገረኛለሽ ብለውኝ ሰፈሩ ምንድን ነው እላቸዋለሁ። በቃ እዛ ቂርቆስ ክፍለ ከተማ የምታውቂው ሰፈር ምናምን አላሉኝ። በቃ እንደዛ አሉኝና ያስፈራሉ። ሀበሾቹ እርስ በራስ የሚገዳደሉ ስፔሻሊ እነዚህ ሶሪያዎችን በመጠቀም እርስ በራስ ይደበድባሉ። ሱሱ ራሱ የራሷ ኃይል አላት። ገነቷም ንጹህ አይደለችም ልንገራችሁ። አሁን እናንተ ኦሮሞ ልጆች ኢሴን ኦሮሞ ዳ አልሰማሽም። ማንም ንጹህ የለም እኮ ግን ደግሞ የዛኔ በተደረገው እንትን ሁሉ ነገር የተደመደመው እሷ ላይ ብቻ ነው። ግን ሁሉም ግን አሁን ምን መሰለሽ እኛ ይኸውልሽ እውነትን ይዘን ነዋ ለገነትም እንዲተደረገባት ስትሉ ለገነት የምትቆሚው እውነትን በመግለጥ ላይ ነው እንጂ ገነት ብጽዕት ናት እያለን አይደለም። ገነትም አንድ አይነት ባሎቼን አትንኩብኝ። ኢየሱስ ክርስቶስ ያችን ሴት ሲያገኛት ምንድን ነው ያላት? አንዱን ባልሽ አይደለም ነው ያላት። እውነት ነው። ባሎቼን ማለት እኮ ከሁለት በላይ ሲሆን ነው። ስለዚህ ይሄንን ራይት አድርጊልኝ። ባሌን ተኛችው ተብላ ሴትን ምትከስ ይህንንም ራይት አድርጊልኝ። ቤርዬ ሳወራ ስላንቺ አይደለም ማማ፣ ያንቺ ለፍተሽ አዳሪ ነሽ። አይ ላቭ ዩ ቤርዬ። ግን እነዚህ ሴቶች ጋለሞታዎች፣ ወንድ ቀላቢዎች፣ አሳዳሚዎች፣ አስደብዳቢዎች፣ በቅርቡ ጠንቋዮች፣ በቅርቡ ደግሞ እርስ በራስ የሚመራረዙ የሚሳሴሩ ቆሻሻዎች በቅርቡ ሰው ይገላሉ። እነዚህ አራት ሴቶች ያየነው ሪል ካራክተራቸውን ያየነው ሪል ካራክተራችንን በቃ ይሄን ያዩት ላስት ታይም ተገላ ተቆራርጣ በስዩት ኬት የተጣለችው ሴት
በእንደዚህ አይነት ሴቶች ነው ደሪል ሳይድ ኦፍ በቃ ትክክለኛውን የቤሩትን ሀገር እነዚህ ቢዝነስ ያላቸው ምናምን የተባሉት እንደዚህ ከረከሱ ርካሾቹማ ምን ይባላሉ? ምንም ማያውቁት ድሃዎቹ ሴቶቹ በየባሩ የሚሰሩት እነሱ እኮ መንገድ ላይ ቆመው እኮ አብረው ተኝቶ ምናምን ወንድ የሚያስተዳድሩ የነበሩ ሴቶች ናቸው እኮ። ቁሙልኝ ሴቶች እኮ ናቸው እንደዚህ የሚሉት። ራሄል እኮ በገላዋ እኮ የምትተዳደር ናት። ካሜራ ካለ አረጋለሁ ከሌላ አላረግ የምትል ናት እኮ። በስመ አብ የኔ ጌታ። ሁሏም አንድ እንዳትመርጡ። ሱሱ ተደራጅታ ሰው የምታስደበድብ፣ ገነቷም አንድ አይነት ሁሏም አንድ አይነት። ራሄል ደግሞ $200 እሺ ብዬ ግን ካሜራ አቀረጻለሁ ብዬ እምቢ አልኩኝ። ያ በጣም የሚያስጠላ ግሩፕ ነው። በቃ ማፊያ፣ በቃ ደንበኛ የሴት ማፊያዎች ናቸው። ማፊያ እኮ አይነት አለው ማማዬ። ይኸውልሽ ዱባይ አሁን እኮ እንገራችሁ፣ ዱባይ ስትይ ማን ያለው? መሲ ብርጅስቶን አለች፣ ሳራ አለች፣ ታሚ የሚባለው አለ አሉ የዱባዮች ገብቷቸዋል። ዱባዮች ምንላቸው እነ ቲጂ ባላገሯ መወዳት ወፍ የምትመስለዋለች እንደዚህ አይነት ምናምኖች አሉ። አሁን ቤሩት ሲባል ራሄል ጠንቋዩ አለች፣ ሱሱ አለች፣ አረብ ሽማግሌ ባላግብታ ከቤት ውጭ ደግሞ አበሻን ቤት ተከራይታ የምታኖር ከዛን ዜድ ሂጅበታለች፣ ገነትም አለች። ባሎቼን አትንኪ ከባሌ ጋር ስለተናሽ ነው ያስፈራሯት ምናምን። ህይወታቸው ይሄ ነው እና እነዚህን ሶሪያኖች እየተጠቀሙ እነዚህ ሀበሻ